ሰላም እንዴት ናችሁ? የተከበራችሁ የዩቲዩብ ገጻችን ተከታታዮች እንግዲህ ይገደባባይ ኦፊሻል ስፖርት ፔጅ በዩቲዩብ ገጽ መምጣቱ የሚታወስ ነው። እናንተ ጋር እንግዲህ ብዙ ጊዜ እንደዚህ አይነት ስፖርታዊ ጉዳዮችን እናወራለን ብዬ ገምታለሁ። ዛሬ በልዩነት የአርሰናልን ጉዳይ እናወራለን። ያው ቀደም ሲል እንደነገርኳችሁ ይህ ዩቲዩብ ብዙ ተደራሽ እንዲሆን ሰብስክራይብ እንድታደርጉልኝ ከወዲሁ በትህትና ጋብዛለሁኝ። ትናንት ምሽት በካራባው የግማሽ ፍጻሜ ጨዋታ አርሰናል ኤምሬትስ ላይ እንግዲህ ቼልሲን አስተናግዶ በ1-0 ውጤት ለፍጻሜ መድረሱ የሚታወስ ነው። እንደው አንዳንድ ጉዳዮችን እናውራ። አሁን አርሰናል በዚህ የውድድር ዓመት እየተሳተፈባቸው የሚገኙትን የእንግሊዝ ፕሪሚየር ሊግ፣ የኤፍኤ ካፕ፣ የካራባው ዋንጫ ከዛም በተረፈ ደግሞ የአውሮፓ ሻምፒዮንስ ሊግ እንደዚህን 4 ያህል ውድድሮች በበላይነት ይዞ አጠናክሮ ቀጥሏል። ከአራቱ አንዱን ለፍጻሜ ደርሷል። ትናንት ምሽት አርሰናል በአውሮፓ ሻምፒዮንስ ሊግ እንግዲህ 8 ያህል ጨዋታዎችን አድርጎ 8ቱም በማሸነፍ ታሪክ የሰራበትንም አጋጣሚ የቅርብ ጊዜ ትውስታ ነው። ትናንት የካራባው የፍጻሜ ተፋላሚ ሆነው የሰሜን ለንደኑ ክለብ አርሰናል 1-0 ቼልሲን ሲያሸንፍ እንግዲህ ያው ተመጣጣኝ የሆነ ጨዋታ ነበረ። ከጨዋታው በኋላ ብዙ ነገሮች ተብለዋል። ከዛም በፊት እንግዲህ ወደ ስታንፎርድ ብሪጅ ተጉዞ ጥር 6 ላይ ቼልሲን 3-2 ማሸነፉ የሚታወስ ነው። በጠቅላላ እንግዲህ 4-2 በሆነ ውጤት ነው ወደ ዌምብሌን ትኬቱን የቆረጠው። እንግዲህ የማሸነፊያ ጎሏን መጨረሻ ላይ ጎሉን ያስቆጠረው የቀድሞው የቼልሲ ተጫዋች የነበረው ካይ ሃቨርትስ ነበረ። አስገራሚ ጎል ነበር ያስቆጠረው። በሳንቼዝ ላይ የተቆጠረችው ጎል እጅግ አስደናቂ ነበረች። አርሰናል ዘንድሮ እንዴት እያያችሁት ነው? እውነት ለመናገር አርሰናልን አሁን ላይ ከሚወዳደርበት ውድድሮች ሁሉ የሚያስቆመውስ ማን ነው? የትኛውስ ክለብ ሊገታው ይችላል የሚለው ብዙ አጠያቂ ጉዳዮች እየተነሱበት ይገኛሉ። የዛሬ የሚቀጥል አንድ ጨዋታ አለ። ኢትሃድ ላይ ማንቸስተር ሲቲ ኒውካስትል ዩናይትድን ያስተናግዳል። ባለፈው 2-0 በሴንት ጄምስ ፓርክ ስቴዲየም ላይ የፔፕ ጋርዲዮላው ማንቸስተር ሲቲ የኤዲሃውን ኒውካስትል ዩናይትድ 2-0 ማሸነፉ ይታወሳል። በመልስ ጨዋታው እንግዲህ ዛሬ ኢትሃድ ላይ የሚጠበቅ ነው። ይህንን ጨዋታ ማንቸስተር ሲቲ የሚያሸንፍ ከሆነ ከአርሰናል ጋር የፍጻሜ ተፋላሚ ይሆናሉ ማለት ነው። አርሰናል እንግዲህ የዚህ የካራባው ካፕ ወይም ደግሞ የሊግ ካፕ የሚባለውን ቀደም ሲል የነበረውን ዋንጫ ካገኘ 33 ክረምታቶች ሞልተውታል። እንደ አውሮፓውያኑ ዘመን ቀመር በ1992-93 የውድድር ዘመን ነበር አርሰናል ይህንን ዋንጫ ያነሳው። ከዛ በተረፈ ሚኬል አርቴታ እንግዲህ አርሰናልን ከተረከቡ ጀምሮ አንድ የኤፍኤ ካፕ ዋንጫ ነበረ በ2020 የውድድር ዘመን ላይ ማሳካት የቻሉት። ነገር ግን ከዛ በኋላ 6 የውድድር ዓመታቶች ተቆጥረዋል ማለት እንችላለን። ያም ሆኖ አርሰናል እንግዲህ ለፍጻሜ ሲያልፍ በአሰልጣኝ ሚኬል አርቴታ ከ6 ክረምታቶች በኋላ ነው። ዛሬ እንግዲህ በካራባው ዋንጫ ላይ የነበሩ ጉዳዮችን ስናነሳ የምሽቱ ጨዋታ ያው ተመጣጣኝ ነበር፣ ግን 2 ብቻ ነበር ኢላማውን የጠበቀ ሙከራ በሁለቱም ቡድኖች መደረግ ያየንበትም የተመለከትንበትም። እንግዲህ አርሰናል ከጨዋታው በኋላ አሰልጣኝ ሚኬል አርቴታ ያነሱትን ጉዳይ እናንሳ። ትልቅ ዋንጫ ለማንሳት ተቃርበናል፣ በዌምብሌ ያንን ደግሞ እናሳካለን ሲሉ ተናግረዋል። እንግዲህ አሰልጣኝ ሚኬል አርቴታ ቀደም ሲል የፔፕ ጋርዲዮላ ምክትል አሰልጣኝ ሆነው በማንቸስተር ሲቲ በነበሩበት ወቅት ላይ የካራባው ዋንጫን 2018 የውድድር ዘመን ላይ ማሸነፋቸው አብረው የሚታወስ ነው። ያን ታሪክ ለመድገም ነው እንግዲህ ለፍጻሜ ዛሬ መድረሳቸውን እንደዚሁ የታወቀው። ለአርሰናል እንደዚሁ ትልልቅ ችግሮች እየተነሱበት የሚገኘው ቢያንስ በሳምንት ውስጥ በ5 ቀን ውስጥ 3 ጨዋታዎችን እያደረገ ይገኛል አርሰናል። ይህ እንግዲህ የተጫዋቾቹን የስነ ልቦና የድካም ስሜቶችን ትንሽ እንደው እንዳይጎዳውም የሚሉ ብዙ በርካታ መላምቶች እየተነሱ ይገኛሉ። ነገር ግን አንድ ጉዳይ ላንሳ። እንደው አስተውላችሁት ከሆነ አሁን ትናንትና አርሰናል ቼልሲን 1-0 ሲያሸንፍ ያለ ቡካዮ ሳካና
ያለ ማርቲን ኦዲጋርድ ታግዞ ነበረ። ሁለቱም በጉዳት ምክንያት ጨዋታው ላይ አልተሰለፉም ነበረ። አርሰናል ያለ ኦዲጋርድና ያለ ቡካዮ ሳካ አሸናፊ ቡድን መሆኑን እንዴት ታያችሁት? ይህም ራሱ በጣም ከባድ የሚባል ነገር ነው። ምክንያቱም የአርቴታው ቡድን ያለ ሁለቱ ተጫዋች እንግዲህ የዋንጫ ግስጋሴ ይቀርና የሊግ መርሃ ግብሩን እንኳ ማድረግ አይችልም የሚባል ክለብ ነበረ። ዘንድሮ ግን በልዩነት መጥቷል ማለት ይቻላል። የቼልሲና የአርሰናል እንግዲህ ያው ስፔናዊ አሰልጣኝ ሚኬል አርቴታ ቀደም ሲል እንደነገርኳችሁ በቼልሲ ላይ የበላይነቱን ወስዷል። 10 ጨዋታዎች ከቼልሲ ጋር አሸንፏል። ሙሉ በሙሉ የለንደን የበላይነት መብቱን ይዟል ማለት ይቻላል። እንግዲህ የሁለቱ የለንደን ከተማ ክለቦች በሚገናኙበት ወቅት በተለይ እንግዲህ የሚኬል አርቴታው ሰራዊት አርቴታ ምናልባት እንግዲህ አሰልጣኝ በሚቀያየረው ቼልሲ ላይ እንግዲህ ጦሩን እየመዘዘ ወይም ደግሞ መድፎን እየተኮሰ ይገኛል። ከነበሩት አሰልጣኞች 5 አሰልጣኞች ጋር ካደረጋቸው ጨዋታዎች 5ቱንም አልተሸነፈም ሚኬል አርቴታ በ5ቱ አሰልጣኞች ማለት ነው። ለምሳሌ የፖቾቲኖን ብናነሳ ሊያሸንፉት አልቻሉም ሚኬል አርቴታን። እንደዚሁም ግራም ፖተርን ቼልሲን ይዘው ሚኬል አርቴታን ማሸነፍ አልቻሉም። ላምፓርድም እንደዚሁ ፍራንክ ላምፓርድም ቼልሲን በያዘበት ጊዜ አርሰናልን በሚኬል አርቴታ እየተመራ ማሸነፍ አልቻለም። ከዛ በተረፈ ማውሪዞ ፖቾቲኖን ቅድም ብያቸዋለሁ። እንደዚሁም ደግሞ የቀድሞው አሰልጣኝ ልበላችሁ ባለፈው የተሰናበቱት እንግዲህ ኢንዞ ማሬስካም ወደ አርሰናል ጋር በሚያደርጉት ጉዞ ሁሉ ማሸነፍ ተስኗቸዋል። ሊያም ሬሲኔሮም 2 ጨዋታዎችን ከአርሰናል ጋር አድርገው ሁለቱንም ድባቅ ተመትተዋል። እንግዲህ አርሰናል የዋንጫ ግስጋሴው እጅግ ያማረለት ይመስላል። እናንተስ ምን ትላላችሁ? በአርሰናልና የወደፊት በሚወዳደርባቸው የዋንጫ ግስጋሴ ላይ ብዙ ነገሮች እየተባሉ ይገኛሉ። የተከላካዩ ኮንክሪት መሆን፣ የፊት መስመር አጥቂው አሁንም አንዳንድ ጥያቄዎች እየተነሱበት ቢገኙም ነገር ግን እንደ ትናንትናው እንደ ከሃቨርትስ አይነት ወሳኝ የሚባል ተጫዋች ጎል ማስቆጠሩ ለአርሰናል እጅግ ወሳኝነት አለው ብዬ ገምታለሁ። እንግዲህ የአርሰናል የውድድር ዓመት እጅግ እያማረ ነው የሚገኘው። ከሚያደርጋቸው 4 የዋንጫ ፉክክር ውስጥ አንዱን ለፍጻሜ ደርሷል። የካራባው ዋንጫን የአውሮፓ ሻምፒዮንስ ሊግ ይቀረዋል። እሱም እንግዲህ የጥሎ ማለፍ ውስጥ ገብቷል ማለት ነው። ከዛ በተረፈ ደግሞ የእንግሊዝ ፕሪሚየር ሊግንም እንደዚሁ በበላይነት እየመራ ማንቸስተር ሲቲን በ6 ነጥብ ርቆ ይገኛል። ቀጣይ መርሃ ግብሮች ለአርሰናል ትንሽ ከበድ ሊሉት ይችላሉ እየተባለ ይገኛል በእንግሊዝ ፕሪሚየር ሊግ ላይ ማለት ነው። ለምሳሌ የፊታችን ቅዳሜ እንግዲህ 12 ሰዓት ላይ የሚደረገው እዛው ኤምሬትስ ስታዲየም ላይ ከሰንደርላንድ ጋር የሚያደርገው ጨዋታ ወሳኝ መርሃ ግብር ነው ብዬ ገምታለሁ። ማንቸስተር ሲቲ ወደ አንፊልድ ተጉዞ ሊቨርፑልን የሚገጥምበት ጨዋታ ለአርሰናል ቢያንስ ነጥቡን ከወዲሁ ከሰንደርላንድ የሚያገኝ ከሆነ እስትንፋስ ይሰጠዋል ብዬ ገምታለሁ። ከዛ ብሬንትፎርድን ያገኛል። በኤፍኤ ካፕ የ4ኛ ዙር ጨዋታ ላይ እዛው ኤምሬትስ ላይ በዊጋን ጋር የሚያደርገውን ጨዋታ እንደዚሁ የተሻለ ግምት ይሰጠዋል ለአርሰናል። እንደዚሁም ደግሞ ወደ ሰሜን ለንደን ደርቢ በሚደረገው ጨዋታ ላይ ደግሞ አርሰናል ከቶትናም የሚያደርገው ጨዋታ ከሜዳ ውጭ ተጉዞ እንደዚሁ ከበድ ያለ መርሃ ግብር ነው። በሳምንቱ ደግሞ አርሰናል እዛው ኤምሬት ስታዲየም ላይ በእንግሊዝ ፕሪሚየር ሊግ ቼልሲን ድጋሚ የሚያስተናግድበት ጨዋታ በጣም ወሳኝ መርሃ ግብር ነው። ለአርሰናል እንግዲህ በጣም ታይት የሆኑ ሳምንታቶች ነው የሚገጥሙት ማለት ነው። ነገር ግን አርሰናል እያንዳንዷን ጨዋታ የ3 ነጥብ ብቻ ሳይሆን የዋንጫ ጨዋታ እያደረገ ይገኛል። ለማንኛውም አርሰናል የዘንድሮው የውድድር ዘመን ያማረለት ይመስላል። ከአራቱ ከሚፎካከርበት ጨዋታ ወይም ደግሞ ዋንጫ ውስጥ እናንተ እንግዲህ የትኛውን ታስቀድማላችሁ? የእንግሊዝ ፕሪሚየር ሊግን እየተፎካከረ አንደኛ ሆኖ ይገኛል። እንደዚሁም ደግሞ የኤፍኤ ካፕንም 4ኛ ዙር ላይ ገብቷል። የካራባው ዋንጫ ተፋላሚ ሆኗል። በአውሮፓ ሻምፒዮንስ ሊግ የበላይ ሆኖ ጥሎ ማለፉን አልፏል። እንደነ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል ያሳኩትን የ3ዮሽ ዋንጫ አርሰናል ለማድረግ ምን ይሳነዋል ብላችሁ ትገምታላችሁ?
በሌሎች ጉዳዮች ላይ ደግሞ እንገናኛለን። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። አሁንም ሼር፣ ላይክ እንደዚሁም ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉት። አመሰግናለሁ።